ሰላም እንዴት ናችሁ? እግዚአብሔር ይመስገን እንዳማረብኛለሁ። ወደ ስራ ጊዜ አርሊ ነው የምደርሰው። ከዛ ትንሽ ሰዓት ላይ እዚህ ጋር ፓርክ አደርጋለሁ። ትንሽ ደቂቃ ወይ 10 ደቂቃ ያህል። በዚች ደቂቃ ውስጥ እስቲ አንድ ነገር ልንገራችሁ። ከጥቂት አመታት በፊት አንድ ካምፓኒ ውስጥ ሰራ ነበረ። ዳላስ ነበርኩ ቴክሳስ እና እዛ ካምፓኒ ውስጥ ገና እንደተቀጠርኩ አንድ በኋላ ወዳጅ የሆነች አንድ ሴት ታገኘኛለች እና እንዴት ነሽ? ሀበሻ ነሽ? አዎ ሀበሻ ነኝ። የት ዲፓርትመንት ነው የተመደብሽው? አይ እንደዚህ ዲፓርትመንት። ሌላ ቦታ ሰርተሻል? አይ አልሰራሁም። እንግዲህ ጨዋታ አለ ገና ሀበሻ ስታገኙ። አይ ሌላ ቦታ አልሰራሁም፣ የመጀመሪያ ስራዬ ነው ካምፓኒ ውስጥ። እና የት ነበር ያልሽኝ? አይ እንደዚህ ቦታ። ኦኬ። እና ተቀምጠሽ ነው የምትሰሪው? አዎ። ምክንያቱም ሰዓቱ ረጅም ነበር፣ የማታ ሽፍት ነበር የምንሰራው እና 12 ሰዓት ነበር የምንሰራው። ከዛ ዋው እድለኛ ነሽ ዘመድ አለሽ ማለት ነው ስትለኝ፣ አዎ። እንዴ እዚህ ማናውቀው ጥሩ ዘመድ አለሽ? የእንትና ዘመድሽ ነው እንትና ነው እንትና ስትለኝ፣ እኔ ብዙ ስም ደረደረችልኝ እና አንዳቸውንም አላውቃቸውም። እኔ አዎ አልኳት። አዎ ዘመድ አለኝ አልኳት። አሁንም እሷ መጥራቷን ጀመረች። እንትና ነው ስትለኝ እኔ መሳቅ ጀመርኩ። አይ ዘመድ አለኝ፣ ጥሩ ዘመድ አለኝ፣ ለዛ ነው ቦታውን ያገኘሁት ምናምን አልኳት ማለት ነው። ከዛ ፋይናሊ በጣም ረጅም ኮንቨርሴሽን ካደረግን በኋላ፣ በነገራችን ላይ እኔ ዘመድ የለኝም እዚህ፣ ለሀገሩም አዲስ ነኝ። ወደዚህ ሀገር ከመጣው 3 ወሬ ነው። የሆነ አበሻ ሬስቶራንትም ትንሽ ሰዓት ነው ትንሽ ሞክሬያለሁ። በእርግጥ ሙቭ ያደረኩት ከሌላ ስቴት ነው። አሁን አንቺ የደረደርሻቸውን ሰዎች አንዳቸውንም አላቃቸውም። ይህን ስራ የሰጠኝ መድኃኒዓለም ነው፣ የኔ ዘመዴ እግዚአብሔር ነው አልኳትና፣ እግዚአብሔር መልካም ነው። አንዳንድ ጊዜ እኔ እዚያውን ቁጭ ብዬ አስባለሁ፣ እግዚአብሔር ይኸውን መጨረሻ ላይ የሰጠኝ የምሰራበት ቦታ በጣም ትልቅ ቦታ ነው። እኔ ማን ሆኜ ነው እግዚአብሔር ይሄን እዚህ ቦታ ያመጣኝ እላለሁ። እና እግዚአብሔር ግን ታማኝ ነው። እውነት ነው የምላችሁ፣ እግዚአብሔር ታማኝ ነው። እና በሰው ላይ አንደገፍ። ከተደገፍንም ሁሉም በፈጠረ ሁሉም በሚችል እግዚአብሔር ላይ እንደገፍ። ዘመዳችን፣ ወዳጃችን፣ ጓደኛችን፣ አባታችን እግዚአብሔርን እናድርግ። ከስትንፋሳችን ቀርቦ የሚጠጋጋን እግዚአብሔር ነውና፣ ምንም ሃይማኖት ውስጥ ምንም ሁኑ፣ ግን የእምነት ሰው ሁኑ። እግዚአብሔርን የምትወዱና በእግዚአብሔር የምትታመኑ ሁኑ። የራሴን ልምድ ለማካፈል ያህል ነው። እወዳችኋለሁ። መልካም ቀን።